الحمدلله رب العالمين يا الله فضلو اسلمنا سطن وبرحمته رحمته قرآن ነው ብለው የፈሰሩታል ወይም رحمته ነብዩ ናቸው ሰለላሁ ዐለይሂ ወሰለም القرآن يفسر بعضه بعضا عند القرآن يفسرال من لا إن أرسلناك رحمة للعالمين لعالم رحمة عزاء يذكر لك نحل بداية بفضل الله بالله ترفات بسلمنا بقرآن وبرحمته بالنبي صلى الله عليه وسلم የነብዩ ኡመት በመሆን የቁርአን ባልተቤት በመሆን የእስልምና ባልተቤት በመሆኑ فليفرحوا ይደሰቱ ብለዋል አላህ ተደሰቱ ያለው አላህ ራሱ ነው فبذلك فليفرحوا هو خير مما يجمعون ከሚሰበስቡት ነገር ሁሉ የሚበልጠው ከገንዘብም ከልጅም ከሀብትም ከምንም የሚበልጠው እስልምናን ማግኘት ቁርአንን ማግኘት ቁርአን ባልተቤት መሆን የነብዩ ኡመት መሆን ሰለላሁ ዐለይሂ ወሰለም ተደሰቱ ብለዋል አሁን የተወለዱበትን ቀን ማክበር ማለት ምንድነው ለሱ መገዛት አይደለም መደሰት ነው ደስታ መግለጽ ነው መውሊድ ማለት ስሙ ማነው መውሊድ ማለት ነው ኢዝሃሩ ከማላቲ ወጀማላቲ ሙሉነታቸው ጀማል ቆንጆነታቸው ባህራቸው ሁሉን ግልጽ ማድረግ ማለት ነው መደሰት ደስታ መግለጽ ነው ስለዚህ ቀኑ ማንንም ነገር እንዳልተፈጠረበት ዝም ብለን ማሳለፍ የለብንም ቀኑ መታወቅ አለበት ሁሉ ንዕማ የተገኘ በነብዩ ነው ሰለላሁ ዐለይሂ ወሰለም አላህን የሚያወቀው በነብዩ ነው ምክንያት ነው ሰላት መስገድ ያወቀው በነብዩ ነው ሐጅን ዑምራን ጾሙ ሁሉ ነገር የታወቀው በነብዩ ምክንያት ነው ሰለላሁ ዐለይሂ ወሰለም ያገኘ ነው ማለት ነው ስለዚህ ደስታ መግለጽ ነው هو رسول الله صلى الله عليه وسلم الناس كافة ودخل كعالم لعالم يتلاكوناتቸው واخر الانبياء የአንቢያዎቹም መጨረሻ ናቸው ወኢማሙ الرسل የረሱሎቹም ኢማም መሪ ናቸው በቤተ المقدس رسول ሁላ ነብያቶች ተሰብስበው አሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ جاء بالدين الاسلامي اسلمنا نزومቱ ላይቀበሉ ላይቂያማ ቀን ዲን ሌላ ሃይማኖት ከእስልምና ውጭ ማንንም አይቀበልም እስልምናን ሃይማኖት ብቻ ነው የሚቀበለው ወሚን ነስሊ ሳዳት ቁረይሽ ከቁረይሾች ከዋናዎች ዙሪያ ናቸው የተወለዱት አሽረፉ ቀቢለ በመከተል ሙከረም በተከበረው መካ በታላቅ በጣም ትልቅ በሆኑ ጎሳዎች ነው የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም ዝምድናቸው በእስማኤል በነብዩላህ እስማኤል በኢብራሂም ልጅ በእነሱ ነው ይቀጠለው ولد يوم الاثنين የስንተኙ ቀን ተወለዱ በረቢያ አልአወል በ12ኛ ኢላል ሙሽተሂር ኢሽቲሃር ሆነ የታወቀው 12ኛ ነው ደግሞ በ9 ተወልዷል የሚላል በረቢ በ9 ተወልዷል የሚላል አስሐሁ 9 የሚለው ነው ግን አሽሐሩ ሙሽተሃር ሆነው 12 ነው አባታቸው አብዱላህ ይባላል አብዱላህ አብዱል ሙጠሊብ ሃሺም አብዱ መናፍ ቁሰይ ኢብኑ ክላብ እናታቸው አሚና ቢንት ወህብ ትባላለች ወህብ አብዱል መናፍና አብዱል ማንዙር ኢብኑ ክላብ ከተሰሚ እናታቸውና አባታቸው በአምስተኛ አያታቸው ጋር ይገናኛሉ ወላጃቸው አብዱላህ ሞቷል በሆድ እያሉ ሳይወለዱ ሞቷል እድሜው የአብዱላህ ዘንግ ሞቱ ጊዜ 18 አመት ነበር በመዲና ተቀበረ
ለነብዩ ወለም ይትሩ ማለን ወለው ማሻይ አኑ ምን አልማል ገንዘብ ምንም አንድ ነገር የተወላቸው ነገር የለም። ታዲያ እናታቸው ከወለደቻቸው በኋላ ሐሊማ አጠባቻቸው፣ ኡሙ አይመን ማሳደገቻቸው፣ ሶይባ መጥታቸዋለች። ከሐሊማ 2 ዓመት እንደገና ከሐሊማ ከተመለሰች በኋላ ከእናታቸው 6 ዓመት ኖሩ። ከ6 ዓመት እናታቸው አሚና ሞተች። ከ6 ዓመት በኋላ እናታቸው ሲሞች አብዱል ሙጠሊብ አያታቸው አሳደጋቸው 8 ዓመት ድረስ። ከዛ በ8 ዓመታቸው አባት አያታቸው ሲሞት አጎታቸው አቡ ጣሊብ እሱ አሳደጋቸው። የተወለዱበት አመት አመል ፊል ይባላል። አመል ፊል በዛው አመት ነው አብርሃም ይባል ከየመን ተነስቶ መካን በይቱላህን ለማፍረስ ከአባን ለማፍረስ ብዙ ሰራዊት ይዞ ሄዶ ነበር። አላህ ተዓላ ባቢል ልኮ 67,000 ሰራዊት ይዞ ነበር። ሁሉም አለቀ። የዛን በዛ አመት ተወለዱ። አመል ፊል ወሊደ አመል ፊል በፊሉ አመት ተወለዱ ይባላል። አመል በረካ ይባላል። የበረካ አመት ይባላል። የፊሉን ዚሆን 12 ዚሆን ይዞ ሄደዋል ቤቱላህን ሊያፈርሱበት። አብርሃም እንዳለ ከሰራዊቱ አላህ ያጠፋው ኢክራም ለወላደት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ለመወለዳቸው ለክብር ሲባል እናታቸው ባዶም ከእናታቸው በኋላ ሶይበቱል አስለሚያ ጠባሻቸው። ኻዲመቱ አሚ አቡ ጣሊብ ኻዲም ነበረች። ሱማ ሐሊመቱ ሳዲያ ሐሊማ አጠባሻቸው 4 ዓመት ድረስ። እናታቸው በ6ኛው ዓመታቸው በእድሜያቸው ሞተች ብለናል። ከመዲና ወደ መካ ስትመለስ ከዛ 8 ዓመት ድረስ አያታቸው አሳደጋቸው። ከዛ በኋላ በማሳደግ ማን ቆመ? አያታቸው ከ6 ዓመት በኋላ አጎታቸው ብለናል። اشتهر بين قومه በዘመዶቻቸው መካከል ነብዩ ታዋቂ ሆኑ። بجميع الخصال በጥሩ ነገራቶች አልመህሙድ በሚመሰገኑ በሚወደዱ ነገራቶች እውነት በመናገር ታዋቂ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ወለአማነት ታማኝ በመሆን ታዋቂ ነበሩ። ወለህልሚ ትዕግስተኛ በመሆን ታዋቂ ነበሩ። ወለሐያኢ ሐያ በማድረግ ታዋቂ ናቸው። ወተዋዱዕ በመተናነስ ታዋቂ ናቸው። ሐታ ለቀቡሁ ጠሯቸው ቢልአሚን አሚን ብሎ ጠሯቸው። የመካ ሰዎች ታማኝ ብሎ አሚን። በልጅነታቸውም ዘመዶቻቸው በጣም ይወዷቸው ነበር። ሑበን አዚመን በትል ይወዷቸው ነበር። ወይህተሪሙነሁ ያከብሯቸውን ኢህትራመን ዛኢደን ከሌላው ከሚያከብሩት ጭማሪ ያከብሯቸው ነበር። አላህ ጠበቃቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ሲገር ከልጅነታቸው ጀምሮ በጃሂልያ ጊዜ ከሚሰራው ስራ ሁሉ አላህ ጠበቃቸው። አንድ ቀን መጠጥ አልጠጡ፣ አንድ ቀን ለታቦት አልሰገዱ። ወአክረመሁ አላህ አላቃቸው ከነብይነትም በፊት ቢሙጅ ታምራት በሰጡ በመሳት አላህ አልቋቸው ነበር። ደልት አላይ ዘመን ሰቅበል ወደፊት ትልቅ ነገር እንደሚጠብቃቸው እንደሚያጋጥማቸው ትልቅ ደረጃ እንደሚበቁ የሚጠቁሙ ነገራቶች ታምራቶች ብዙ ነገር ይታዩ ነበር። አንደኛ ተስኺሩ ገማማ ዳመና ሰፈር ሻም በሄዱበት ጊዜ ሰው በፀሐይ ሲቃጠል ዳመና መጥቶ ይጠልላቸው ነበር። ለነሱ ብቻ ዳመና ይጠልላል። የዙር አይስዳር ሲዞር ይዞራል። ሌላው በፀሐይ ነው የሚቃጠለው። አንድ ይሄም
ሙዕጂዛ ተአምራት ነው። ልጆች ጨዋታ ሳይጫወቱ በልጅነት አንድ ነገር የልጅ ጨዋታ ወኢዳቸው ዓመት በዓል ሳያከብሩ አላህ ጠብቋቸው በደህና ሁኔታ አሳደጋቸው። እድሜያቸውን 40 ሲቀርብ ጊዜ ያው ነብይነት የሚላኩበት ጊዜ ነው። ኢብታዳ ከሰው መራቅ ጀመሩ። ኢባዳ ማድረግ ጀመሩ። ኢባዳ የዛን ጊዜ ምን ኢባዳ አለ? ሰላት የለ፣ ጾም የለ፣ ዝክር የለ፣ ምን የለ። አይ ወይ በኢብራሂም ነብዩላህ ኢብራሂም ሰለላሁ መመራ ነበር፣ በሱ ኢባዳ ያደረገው ነበር። ወይም ተፈኩር ነው፣ ያስተነትናሉ። ይሄን ሰማይ ማን ዘረጋው? ይሄን ተራራ ማን አቆመው? ይሄን መሬት ማን አነጠፈው? ኢባዳ ለማድረግ ከሰው መራቅ ጀመሩና ጋር ሂራ ዋሻው ገቡ። ቀለባቸው ይዞ እዛ ለወር ይቀመጣሉ። አሁንም ይመለሳሉ። እንደዛ ሄዶ ኢባዳ ያደርጋሉ ወህይ እስከሚመጣላቸው ድረስ። በዛ ሁኔታ አሳለፉት። ያንዳንዱን ለመዘርዘር ጊዜው ይበቃንም ብዬ ነው አለፍ እያልኩኝ ይጠቅሰው። ወካነ ያዕቡዱላህ ወህደሁ አላህን ብቻ ነው የሚያመልኩት ወላ ይሽሪኩ ቢሂ ሸይአን አንድም ነገር አያጋሩበትም ነበር። እድሜያቸው 9 ሲሞላ ሰፈር ወጡ ከአጎታቸው አቡ ጣሊብ ወደ ሻም። ታዲያ ሻም ሲሄዱ በጣም አያምናቸውም። ከሱ ነው የሚያስተኛቸው አቡ ጣሊብ። ሲወጣ ይዛቸው ይወጣል፣ ሲገባ ይዛቸው ይገባል። ከአጠገቡ ነው የሚያስተኛቸው። ሰፈር ለንግድ ሲሄድ እንዴት ይቻቸው ይሄዳለሁ ብሎ ይዛቸው ሄደ። ሲሄድ ጊዜ መንገድ ላይ አንድ ራሂብ ዓቢድ ነሳራ ነው፣ ቡሃይራ ይባላል። ራሂብ እሱ አገኛቸውና እንግዲህ ነጋዴዎች አጠቃላይ ከባረፉበት መጣ። እሱ በምልክት ደረሰባቸውና ሀዛ ሰይዱል አወሊን ወልአኺሪን፣ ይሄ ያለፉት የሚመጡት አለቃው ይሄ ነው። ሰይዱል አንቢያ ወልሙርሰሊን፣ የአንቢያዎችም ሩሱሎች አለቃ ይሄ ነው ብሎ ተናገረ። በምን አወካ ሲሉት ከዛ ከዓቀባው ከተራራው ወደ ከመንገዷ ዝቅ ስትወርዱ ጊዜ እንጨትም ድንጋይም ስጁድ ሲወርድ አየሁኝ። እንጨትና ድንጋይ ለነብይ እንጂ ስጁድ አይወርድም። በዚህ አወኩት። ደግሞ ተውራት ኢንጂል ነግሯቸዋል እንዳለ የነብዩን ባህሪ ሰለላሁ ዐለይሂ ወሰለም ነግሮታል። በሱ አወኩት። ይሄው ምልክቱ አለና ተከሻቸው ከፍቶ ታርጋዋል። እኔ ኻተም ንቡዋ ከፍቶ አሳያቸው። በዚያ አወኩት አለ። አቡ ጣሊብን ደግሞ መልሰው ባክ አታስገድለው፣ አይሁዳዎች ያውቁታል በምልክት ወደ ሻም ይዛ ሄዳ አታስገድለው ብሎ መልሰው አቡ ጣሊብ ይዞ መለሳቸው ወደ መካ። 25 ሲሞላቸው እድሜያቸው ሜት ኸዲጃ ኩባንያ አስመጭ ነበሩ፣ ነጋዴ ናቸው። ታዲያ ሁሉም በእነሱ ገንዘብ የሚነግደው ለንግድ ሄዶ ነበር። ሄዶ ሲመጡ በ25 ሲሞላቸው ሜት ኸዲጃ ተጋቡ። ወካን ዑምሩሃ 40 ነበር ዓመት 40 ነበር። 35 ሲሞላቸው እድሜያቸው ከቁረይሾች በይቱላን ለመገንባት ተጋርተዋል። ሲገነቡ ጊዜ በመካከላቸው ሲጣሉ ገንብቶ በሐላል ገንዘብ እንገነባው ይላል። በካባ ገንብቶ ሲያበቁ ሐጀረ አስወድ ቢቀመጥበት ከምድር ነው ለ1 ሜትር ምናምን ይሆናል። ታዲያ እዛ ቦታ ለማስቀመጥ ሲፈልጉ እኔ ያስቀምጣለሁ አሉ። ሐጀረ አስወድ ከጀነት የመጣ ነው። እሱን የሚያስቀምጠው ልክና ያለው ሰው ነው። ታዲያ እኔ ያስቀምጣለሁ የመካ አለቃዎቹ ይሰጣሉ። 3 ቀን ቆዩ።
በዚህ በፊት ሲኒ ያስቀምጠን አንተ ወሊድ ብን ሙጊራ ምን አለ? አይ ለምን እንፋጃለን? አሁን አንድ ሰው እንዲዳኝ እንስማማ። በማ መጀመሪያ በዚህ በር የሚገባ ሰው ይዳኝናል። የአላህ ቀደር ሆነና እሺ በሱ ተስማሙ። ነብዩ ገቡ ሰለላሁ ዐለይሂ ወሰለም هذا الامين ይሄው ታማኙ መጣ፣ ሁላችንም እንወደዋለን፣ በቁሱ ይዳኝናል። በምን ተጣልታችሁ እንዲህ እንድባሉ ጨርቅ ረጭ ሰፊ ጨርቅ አምጣሉና በጨርቁ ላይ ሐጀር ሰወድ አስቀምጡትና እያንዳንዱ ጎሳ አንዳንድ አለቃ ጫፍጫፉን ያዛል። ለሁሉም እንዲደርሰው ለሁሉም ደረሰው። ሁሉም ጫፉን ያዘ። አነሱ አንሳላቸው። ቦታው ሲያደርሱ ነብዩ ሰለላሁ ዐለይሂ ወሰለም አስቀመጡ። ይህም ጥበባቸው ፊታዊነታቸው በጣም ቀልባቸው ነካቸው። በጣም ተገረማቸው።